ቻይና ከ5000 ዓመት በላይ የስልጣኔ ታሪክ ያላት እስከ ፈረንጆቹ 2022 ድረስ የዓለማችን አንደኛ ብዙ የህዝብ ቁጥር የነበራት ሀገር ናት። ምድራችን ላይ ከ8.1 ቢሊዮን በላይ የሰው ዘር ይኖራል። ከዚህ የሰው ዘር 1.4 ቢሊዮን ወይም 17 ከመቶ የሚሆነው ቻይና ውስጥ ነው የሚኖረው። ይህ ማለት ከ6 ሰው አንዱ ቻይናዊ ነው እንደማለት ነው። ቻይና በቆዳ ስፋት ሩሲያና ካናዳን በመከተል በሶስተኛ ደረጃ ላይ ትቀመጣለች። 9.6 ሚሊዮን ስኩዌር ኪሎ ሜትር ስፋት አላት። ብዙዎቻችን እንደምናስበው ቻይኖች አንድ ቋንቋና አንድ ባህል የላቸውም። ቻይና በይፋ የሚታወቁ 56 ብሔሮችና የተለያዩ ቋንቋዎች ይነገሩባታል። ቻይና ለብዙ መቶ ዓመታት በዓለም ላይ በህዝብ ብዛት ቀዳሚ ሀገር ነበረች። በየዓመቱ የህዝቡ ቁጥር በከፍተኛ ሁኔታ መጨመር ያስፈራው የቻይና መንግስት እንደ ፈረንጆቹ 1979 አንድ ህግን አጸደቀ። በዚህ ልክ ቁጥራችን እየበዛ ከመጣ ምግብ ያጥረናል፣ ለድህነት እንጋለጣለን፣ ያሰብነውንም የእድገት ጉዞ ያዳክመዋል ሲል የዋን ቻይልድ ፖሊሲን አጸደቀ። በዚህ ህግ መሰረት ጥንዶች ከአንድ ልጅ በላይ መውለድ አይችሉም። መንግስት ከፍተኛ ቁጥጥር እያደረገ ዜጎች በስራና ትምህርት እንዲጠመዱ ያደርጋቸዋል። ህጉ ከመጽደቁ 20 ዓመት በፊት በከፍተኛ ረሃብ ውስጥ የነበረው ህዝብም ፖሊሲውን በዛ ልክ አልተቃወመም። ዜጎች ጠንክረው ሰሩ፣ ሀብት መጣ፣ መንግስት ሐሳቡ ሞላ። ፖሊሲውም ዛሬ ለምናውቃት ቻይና መሰረት ሆኖ እድገቷን አፋጠነው። ቻይና ያሰበችውን እድገት 20 ዓመት ባልሞላ ጊዜ ውስጥ አሳክታ የጠንካራ ሰራተኝነቱን ውጤት ለዓለም አሳየች። ነገር ግን መንግስት በድንጋጤ ክው እንዲል ያደረገውን ዜና የሰማው በ2015 ነበር። እድገቱን ተከትሎ መንግስት ዜጎቹን 2 ልጅ መውለድ ትችላላችሁ ሲል ፖሊሲውን አሻሻለው። ችግሩ ግን ዜጎች እንኳን 2 ልጅ ሊወልዱ ይቅርና ስለ ትዳር ማሰብ ካቆሙ ቆይተው ነበር። ምክንያቱም ሀገራቸው እንድታድግ በመንግስት ከፍተኛ የሥራና የትምህርት ጫና ይደርስባቸው የነበሩት ዜጎች በምን ሰዓታቸው ስለ ትዳር ያስቡ? ትዳር ተረስቶ ዜጎች ባላቸው ትርፍ ሰዓት መተኛትን መረጡ። ምናልባትም ከቻይኖች ጋር የመስራት አጋጣሚውን አግኝተው ከነበር በጠንካራ ሰራተኝነታቸው ልክ ጠንካራ እንቅልፋም መሆናቸውን ታዝበው ይሆናል። የዚህ ውጤት ነው ጥንዶችም ቢሆኑ ልጃችን ምን በወጣው በዚህ ጫና ውስጥ የሚኖረው እያሉ መውለድ አቁመዋል። ሁኔታውን ማመን ያቃተው መንግስት ህዝቡን ሲያባብል አግብተው ለሚወልዱ የተለያዩ ጥቅሞችን ሲያቀርብ ቆይቶ ከ6 ዓመት በኋላ በፈረንጆቹ 2021 3 መውለድ ትችላላችሁ የሚል አዋጅ አስነገረ። ዜጎቹ ግን አሁንም ልባቸው አራራም። ባይሆን ከጥቅማ ጥቅሙ ተቋዳሽ ለመሆን በስተርጅናቸው ትዳር ይመሰርቱ ጀመር። ዛሬ ላይ አማካኝ የቻይና ዜጎች ዕድሜ 41 ዓመት ነው። ቢያሳዝንም የዓለማችን ሁለተኛዋ ሀያሏ ሀገር አዲስ የተረካቢ ትውልድ እጥረት ገጥሟታል። ዓለም አቀፍ ጥናቶች እንደሚያሳዩት ከሆነ ቻይና ከ10 ዓመት በኋላ በፈረንጆቹ